ሀብታም መሆን እየፈለገ ለምንድን ነው የማይሆነው? ስለ ሀብታሙ ነው ቁጭ ብሎ የሚያወራ እንጂ ራሱ አይሰራም። ስንት ብር ነው ሳንዱች? በዚህች ዓለም ህይወት ውስጥ ብዙ ጥያቄዎች አሉ። ለምን አንዳንድ ሰዎች ሆኖላችሁ አልፎላችሁ በሀብት ይኖራሉ፣ ሌሎቹ ደግሞ በጭንቀትና በደህንነት ለምን ይቀጣሉ? ዛሬ በአዲስ አበባ ከደህንነት እስከ ሀብት የሚወስደውን ጉዞ እንመለከታለን። ማሳልፈው መልእክት ሰው መቀመጥም ፈልጎ አይደለም መቀመጠው፣ የሚያስቀምጠው ነገር አለ። በትክክል ለክፉ አይደለም ሰው መቀመጠው፣ ስራ ማጥቶ አይደለም መቀመጠው፣ አእምሮው ነው የሚያስቀምጣቸው። ሰው ልጅ ለመጀመሪያ ጊዜ መቼ ነው 1 ሚሊዮን ብር መስራት ያለበት? እሱን እንመለስበታለን። አሁን ግን የመጀመሪያ ቻሌንጃችን የሚሆነው በ100 ብር አዲስ አበባ ውስጥ መዋል ነው። ከአካውንታችን ከኪሳችን ያለን 100 ብር ነው እንበልና በ100 ብር መዋል እንሞክር። ስለዚህ አሁን 100 ብራችን እናወጣለን። ይሄው ኤቲኤም ይዤ ያለው። ከዛ በኋላ 100 ብሩን እየቆጠርን ሰው አዲስ አበባ ውስጥ በ100 ብር በልቶ መዋል ይችላል ወይ የሚለው እናሳያለን። ተከታተሉ ወደ ቪዲዮ። ስለዚህ ልናሳያቸው ነው። እዚህ ጋር ኤቲኤም ስላለ ነው ወደዚህ እየሄድኩት ያለው። እንግዲህ ተመልካቾች 100 ብሩ ወጥቷል። ሰዎችንም ጥያቄ እየጠየቅን በደንብ እናሳያቸዋለን። እስከ ቪዲዮ መጨረሻ ተከታተሉን። ፒስ። ምክንያቱም ገንዘብ የሌላቸው ሰዎች በ100 ብር መዋል ስለሚችሉ። አንተ አሁን ምን ይሰራል? እኔ ቀን ስራ እሰራለሁ፣ ያገኘውን ስራ እሰራለሁ። በቀን ስንት ብር ነው የምታገኘው? አንድ ቀን 200፣ 300፣ 400፣ 500 የምታገኝበታል። እስከ 1000 ብርም ታገኛለህ። አዲስ አበባ ውስጥ ነው የምትኖረው አይደለ? ይሄ ገንዘብ ሲበቃሃል? አይበቃኝም። አሁን ወደ ቡራዩ እዛው ተቀየስኩት። የቤት ኪራይ ስለከበደኝ ወደ ቡራዩ ገባሁት። ቤተሰቦች አሉ አለኝ። በወር ስንት ትሰራለህ? ወር 4000 የምሰራበት ጊዜ አለ። ከምስቴ ጋር በራሳትቼ ምን ብዬ ነው የምሰራው? እንግዲህ አልቆይም፣ አላረፍም። መቼም ደግሞ እጅ አልሰጥም። ለዚህ 10 ብር አገኝቻለሁ ብዬ ክፉ አላሰብም። እሰራለሁ። ነገ ያገኛለሁ ብዬ ነው ከነገ ወደ ነገ ያሳለፉት ነው የምሰራው። ከነጋልኝ አገኝቻለሁ ብዬ ነው የማስብ ነው። ሰላም ነህ? አለን። እንዴት ነህ? እግዚአብሔር ይመስገን። ስምህ ማን ነው? ስም ሀብታሙ። ሀብታሙ ነህ የምትባለው? አዎ። አንድ ጥያቄ ልጠይቅህ ነበረ። መጀመሪያ ምንድን ነው የምትሰራው? ስራዬን ያገኘነውን ስራ በመንገድ በየቦታ ሄደ ይሰራለሁ። ትሰራለህ? አዎ እሰራለሁ። ሰው በስንት አመቱ 1 ሚሊዮን ብር ይሰራል ብለህ ታስባለህ? ሰው 1 ሚሊዮን? 1 ሚሊዮን ያው ሰው ፈጣኝና ጎበዝ ሰው ከሆንክ ባይንስ 5 ወር ወይስ 3 ወር ሊሰራ ይችላል። ተወልዶሽ በስንት አመቱ ማለቴ አሁን በ20 አመቴ በ30 አመቴ 40 አመት 60 አመት አይደለም የሚባለው? በስንት አመቱ ነው መስራት የሚችለው ሰው መስራት የሚችለው? ሰው መስራት የሚችለው ማንኛውም ስራ ችሎ መስራት የሚችለው አመት ቢያንስ 10 አመት 11 አመት ቢሆንስ ስራ ማንኛውም ስራ ለመስራት ይችላል ብዬ አስባለሁ። በ10 አመት ነው። ከ10 አመት በኋላ 10 አመት በሙሉ ሰርቶ 1 ሚሊዮን ብር ይሰራል ነው ያልከኝ ወይስ 10 አመት ሙሉ ሰርቶ 1 ሚሊዮን ወይስ በ10 አመት ነው ተወልዶ? ተወልዶ በ10 አመት ሆኖ ነው 1 ሚሊዮን ብር? አዎ። አንተ 10 አመት እኮ ህፃን ልጅ እኮ ነው። ህፃን ልጅ እንዴት ነው የሚያገኘው 10 አመት? ስራ ካለ ማለት ነው። ስራ ካለ ሰርቶ ብር ማምጣት ቀላል ነው። ማና ስራ ካለ ብር ማምጣት ቀላል ነው። የ10 አመት ልጅ? አዎ የ10 አመት ልጅ ስራ ሰርቶ የሆነ ሙያ ካለ 1 ሚሊዮን ብር በ10 አመቱ ይሰራል። እሺ አንተ 1 ሚሊዮን ብር በስንት አመት ነው ይሰራል? እኔ እሺ 1 አመት እሰራለሁ። ሰርተሃል? ሰርችም አላውቅም ግን ሰርቼ አላውቅም። ካሜራማን ይውላ ሳቀ። ስንት አመት ነው አሁን? አሁን እኔ ነማ 21 አመት ይሆናል። 21 አመት ነው አይደለ? በ10 አመት 1 ሚሊዮን ይሰራል አልክ። እንግዲህ ተመልካቾቻችን በጉጉት እየጠበቃችሁ እንደሆነ በደንብ አምናለሁ። ወደ ካፌው ሲን እንመለስ።
ስለዚህ አሁን ጋይስ 100 ብር ብቻ ስላለ ምን እንበላለን? ዳቦ በሻይ ነው የምንበላው። ዳቦ በሻይ ዋናው እኛ ሆድ መሙላት ሳይሆን በልተን መዋል ነው ኢላማችን። ዳቦ በሻይ እናዛለን። ከዛ በኋላ እሱን በልተን ከዚህ ቤት እንወጣለን። ከዛ ሌላ ቦታ እንሄድና አሁንም ሌላ ነገር አዘን እንበላለን ምሳ ላይ ማለት ነው። ግቢው በጣም አሪፍ ነው፣ ያምራል፣ ግሪን ነው። እኔ እኮ በጣም የሚገርመኝ ነገር ሻይ በዳቦ በፋርጎ እንደ ጥብስ የሚያመጡት ነገር እኮ ነው። አቀራረባችሁ ምን ተከሰሻል ነበረ? አሁን ተበራለን። አይ ምን ይሰራል? ለዳቦ ለሻይ ደረሰኝ። ስለዚህ አሁን 65 ብር አለን። በ65 ብር መዋል አለብን። እንግዲህ አሁን ደግሞ የምንሄደው ወደ ከባዱ ነገር እየሄድ ነው። ራውንድ 2 ልንጀምር ነው። ፕላስቲክ የሚለቃቅሙትን ልጆችን ፈልግና ከነሱ ጋር ፕላስቲክ እየለቃቀም የነሱ ኑሮ ምን እንደሚመስል በትንሹ እናሳያችኋለን። ፒስ እንዴት ነህ? ስምህ ማን ነው? ስሜ ሉቃስ። ሉቃስ የመጽሐፍ ቅዱስን ነው? ምን ነው የምትሰራው? ሊስትሮ? አዎ ሊስትሮ። አንድ ጥያቄ ልጠይቅህ ነበር። በቀን ስንት ብር ትሰራለህ? በቀን 300 200 ትሰራለህ? ብሩን ምን ታደርግበታለህ? እኮ ማስቀመጣለሁ፣ የቤት ኪራይ እከፍላለሁ። ማሚ ሰላም ነሽ? አለን። ሴሜራ እባላለሁ። ልተዋወቅ። ከእናንተ ጋር እየሰራን ቪዲዮ መቅዳት ፈልገን ነው፣ ከተቻለ ተፈቀዳችሁ? እሺ አይቻልም? እሺ ቴንክ ዩ። እሱም አይቻልም ስለተባለ ስለዚህ እንግዲህ ተመልካቾቻችን ጉዞአችን እንደቀጠለ ነው። እዚህ ጋር የሆኑ ልጆችን አይተን መስራት አስበን ነበር። ፍቃደኛ ስላልሆኑ ሌሎች ልጆችን እንፈልግ። ጉዞአችን እንደቀጠለ ነው። ዘሪሁን ዶሽ ይባላል። ስንት ዓመት እያለ በእድሜው ነው ሰው የሚያገኘው ከ18 ዓመት በኋላ ማግኘት ይችላል ሰርቶ ማለት ነው። ከዛ ወዲህም ደግሞ ከዘመድ ወርሶ የሚያገኙም ይኖራሉ። አንድ እኔ እስከ 24 ዓመት በላይ ነው። አንዳንዱ በወንድ ቀን በሁለት ቀንም ያገኛል። እንግዲህ ጋይስ አሁን ደግሞ ወደ ሁለተኛው ቻሌንጃችን መተናል። ሁለተኛው ቻሌንጃችን ጫማ መጥረግ ነው። እኔና እሱ ቦታ ነው የምንቀያየረው። እሱ ከዚህ በፊት ጫማ እየጠረገ ነበረ። አሁን ደግሞ እኔ ቦታውን ቀይሬ እኔ የሱን ጫማ ነው የምወረውልለት ማለት ነው። እስከ መጨረሻ ተከታተሉኝ። ሰላም ሌና ሰላም ነህ? ስሜ እባላለሁ። እኔ ደግሞ አሁን ደግሞ ቦታ ነው የምንቀያየረው። ፍቃደኛ ከሆንክ ከዚህ በፊት አንተ ትጠርግ ነበር አይደለ? አሁን ደግሞ እኔ ነኝ የምጠርገው። ቦታ እንቀያየራለን። ይሄንን ስራ እየሰራ በቀን ስንት ብር ታገኛለህ? በቀን ቢያንስ አንድ ድምፅን ከፍ አድርግ። በቀን 200 300 ብር ታገኛለህ? በወርስ? በወር 1,000 ብር ነው። ኪራይ ቤትስ? ኪራይ ቤትም 3,000 ብር 3,000 ብር ነው ኪራይ ቤትም። የምትሰራውም 3,000 የምትከፍለውም? ታዲያ በምን ተበልተህ ነው የምትኖረው? ምን ነው የምትበላው? በቃ ለመኖሪያ ብቻ ይሆንልሃል?
ይሄ እስከሚደርቅ ድረስ ጫማውን እንጠርጋለን ማለት ነው። የቱ ጋር ነው የሚቀመጠው? ይሄ እዚህ ጋር እናስቀምጣ። እዚች ጋር እናስቀምጣለን። አንድ ጫማ በስንት ብር ነው የሚጠረገው? ማጠብ በ20 ብር ማጠብ በ20 ብር፣ ቀለም በ30 ብር ነው። ቲፕ የሚሰጡ ሰዎች አሉ አሉት። አንዳንዶች ይሰጣሉ። ጥሩ የሆኑ ሰዎች አሉ። እንደኔ በቃ ዝቅ ብሎ ሊስትሮ እንድትሰሩ ስራ ከመር ነው። ስለዚህ ይሄንን ማሰር ደግሞ ስለማልችልበት እሱ ሊረዳኝ ነው፣ ሰፖርት ሊያደርገኝ ነው። በዚሁ አጋጣሚ ስራው ባይዘው ከባድ ነው፣ እውቀት ያስፈልገዋል። ብዙ ሰዎች ደግሞ ከሚቀመጡ ቢሰሩ ይችላል። ሁላችንም ተቀምጠን ከምናማርር ተነስተን እንስራ። ፒስ። ስለዚህ የሆነ ወንዙ ጋር ነው የሚኖሩት። ሄደን ወንዙ ጋር እንፈልጋቸዋለን። ይኖራሉ ብዬ ነው የማስበው። ብዙ ጊዜ እዛ ነው የማያቸው። ግን እኮ ጧት አይደለ እነሱ የሚመጡት? አይታወቅም። እድላችን መሞከር አለብን። ልናገኝም ላናገኛቸውም እንችላለን። ስለዚህ እነሱ የሚለቃቅሙትን ኬሻ ስኬት ነው የምናገኘው። ልብሴንስ መቀየር አለብኝ ወይስ እንደዚህ ልዝራ? እንግዲህ ጋይስ ቁርሳችን ዳቦ በሻይ ነው የበላ ነው። ምሳችን ደግሞ እርጥብ ነው የምንበላው። ሜቢ ይደርሰናል ወይስ ብሩ አይደርሰንም የሚለው ቼክ እናደርጋለን። ሜቢ ሊደርሰን ይችላል፣ ሜቢ ላይደርሰን ይችላል። ካልደረሰን ቁርስና ምሳ ስለበላን ራስ ሳንበላ ነው የምናድርበው ማለት ነው። 65 ብር ነው እንግዲህ ኪሳችን ውስጥ የቀረ። እስከዛ ደግሞ ልጆቹን ደግሞ ፈልገን አጣናቸው። ፕላስቲክ የሚለቃቅሙት ልጆችን ፈልገን አጣናቸው። እስቲ እነሱን ፈልገን ካገኘን እናቀርባለን። ፈልገን ካላገኘን ደግሞ እስቲ እናያለን። እንግዲህ እስከ መጨረሻ ቪዲዮን ተከታተሉት። ይመቻችሁ። ስንት ብር ነው ሳንዱች? 20 ብር። ሳንዱች 20 ብር ነው። ስለዚህ 20 ብር ነው አምጪልኝ። እሺ አዎ እሱ ነው አምጪልኝ። እንግዲህ ጋይስ ሳንዱቹ 20 ብር ነው ያለችኝ። ስለዚህ በ20 ብር ምግብ አግኝተናል። ስንት ብር ይተርፈናል ማለት ነው? 65 አለ። አይ ቲንክ 45 ነው የሚተርፈን፣ 35 ነው የሚተርፈን። ሂሳባችን ለምን ወይ ማትያስ ተማሪ ሲያስተምረኝ እኮ እየቀጣሁት ይኸው 65 ነው መቀነስ አቃተኝ። የተዘጋ እሺ እንግዲህ ጋይስ ይኸው ለመብላት ተቀምጠናል። አይ እሱ አይበላም እኔ ብቻ ነኝ የምበላው። የአንድ ሰው ነው እሱ አይበላም። ሰው ነው የሚበላው እንጂ ሰው ነው የሚበላው። ሳንዱቹ ልንበላ ነው። ሳንዱቹ ሊመጣ ነው። እስከዛ ነቃየል እንጠብቀው እና ጋይስ ዳቦ ራሱ ነው ተመልሶ ይመጣልን። እንዲህ ነው የሚመስለው። ጀለዚው ተግዟል እዚህ ጋር። ይኸው አንተ ትበላለህ እንግዲህ
አበላም እኮ ያው የአንድ ሰው ስለሆነ አንተ አበላም። የቀደሙን ራሱ አንተ መብላት አልነበረብህም። አይ ሻይ ማ ሻይ ነው ምንድን ነው ያለው? አሳይ ውስጥ ብዙ አትክልት ሳንዱች አየህ። እዚህ በ20 ብር ነው የምበላው። እንግዲህ ይሄንን እንትን ብትሄድ ማለት ነው በ100 200 ብር ነው የምበላ ነበረ። እዚህ ግን በ20 ብር አየህ። ስለዚህ ልንበላ ነው። ቢስ ነው አሪፍ ነው። ከፍታ በጣም ነው የምጣፍጠው። ትፈልጋለህ? ልግዛልህ? እንግዲህ ጋይስ እዚህ ጋር አሁን በጣም ችግር የሆነብኝ ነገር ካሜራማናችን አይታዘዝም። ስለዚህ አይቀበልም። ጥራት ነው ያቆማል። አቁም ብሎ ይቀዳል ካሜራማናችን። ዋናው ነው ሰው በ100 ብር ያኖራል እስከ ስንት ዓመት ድረስ 1 ሚሊዮን ይሰራል። ከባድ የሚባለው ስራ ምንድን ነው? ስለዚህ እሱን እያሳየናቸው ነው። የቤት ኪራይ ስንት ነው የምትከፍለው? 1000 ብር ነው የምትከፍለው። ይበቃል ደግሞ ለወር? ለምን ፋሚሊህን ተወጣ? ለምን ፋሚሊህን ተወጣ? ማንም ሰው ሀብታም መሆን ይፈልጋል አይደል? ሀብታም መሆን እየፈለገ ለምንድን ነው የማይሆነው? ስለ ሀብታሙ ነው አቁጥ ብሎ የሚያወራ እንጂ ራሱ በርታ አይሰራም። ስለ ሀብታሙ ነው እንጂ ቁጭ ብሎ የሚያወራ ሀብታሙን አለው ብሎ አይደለም ሲጀመር፣ ስለ ሀብታሙ ነው የሚያወራው። እንግዲህ ጋይስ የአዲስ አበባ ሌባ በጣም ገበር ስለሆነ ብራችን የት ነው የምናስቀምጠው? ከዚህ ወስደን ነው እንግዲህ የምንሰጣት። ልጅቷ ትምጣና እንክፈልላት። ነይ ማማ። እንግዲህ ጋይስ እንደምታዩት 45 ብር አለን። ቁርሳችን በልተናል፣ ሚሳችን በልተናል። ይሄ ደግሞ እራታችን ነው የምንበላበት። እራታችን ሄደን እንበላበታለን ማለት ነው። ቁርስ፣ ምሳ፣ እራት ብቻ ነው የሚቀረን። እንግዲህ ጋይስ ከባዱ ቻሌንጅ ነው የቀረን። ልጆቹን ፈልገን ከልጆቹ ጋር መሰብሰብ ነው። ልጆቹን እስከንፈልግ ድረስ አብራችሁን ሁኑ። ምሳችን በልተናል፣ ቁርሳችን በልተናል። እራት ብቻ ነው የሚቀረን። 1 ሚሊዮን አገኘን እንበል። ምንድን ነው የምታደርግበት? ሞተር ትገዛለህ? ምን ትሰራበታለህ? ሞተር እንግዲህ ጋይስ ይኖራሉ ብለን ያሰብነው እንደዚህ አይነት ቦታ ነው። እስኪ እዚህ ቦታ ላይ ሄደን አይተናቸው ካገኘናቸው አገኘን፣ ካላገኘናቸው ደግሞ በቀጣይ ቪዲዮ ነው እንግዲህ ቻሌንጁን የምንጨርሰው ማለት ነው። ልጆቹን እየፈለግን ነው። የሚኖሩት እንደዚህ አይነት ቦታ ነበረ ከዚህ በፊት። አሁን ደግሞ አጣን። የት እንዳሉ አናቅም። እስቲ እየፈለግን ነው። መንገድ ላይ ተቸገረ። በቃ ከልጆቹ ጋር አገኝቼ በላሁት። ኢቭን የምጠጣውን ውሃ ራሱ አጥተሃል? አጥቻለሁ። እዚህ አዲስ አበባ ላይ የሆነ ውሃ አለች በፌስታል የሚሸጠው 3 ብር ነው 2.50 በፌስታል ታሽጎ የሚሸጥ እሱን ከሰው ብር ውስጥ ነው የጠጣሁት። እኔ በጣም ትልቅ ትምህርት ነው ተማርኩት። ከ2 ዲግሪ ከ3 ዲግሪ ያልፋል ብዬ ነው የሚያምን። በትክክል ታሽጎ ይሸጣል እንደማማ ወተት ውሃ 2 ብርጭቆ ይሆናል። እሱንን ሰው በ2.50 ገዛልኝ። ከዛ እሱን ጠጥቼ በቃ ከዛ በኋላ ደግሞ እንግዲህ የመሬቱ አልጠጣሁም። ከዛ በኋላ ደግሞ ተፍተፍዬ ቦምባ ያለበት ሰፈር እጄ ቦሌ ሚካኤል ምናምን ለማንኩትና ጠጣሁ። ይሄ ችግር ግን የአሁኑ ኖሮ ያበቃልኝ፣ ለአሁኑ መኖር ለአሁኑ አእምሮ የከፈተልኝ ይሄን ችግር ነው። ሰው ልጅ ሲጀመር
የሚመክረው ችግር ብቻ ነው እንጂ ማንንም መምከር አይችልም ሰው ልጅ እንጂ ከዛ በፊት ሰው 1 ብር 10 ብር ምናምን ሲል ከዚህ ነው ኧረ እኔ አልሰማም፣ የሰው ምክርም አልሰማም። ግን ፈጣሪ መከረኝ በራሱ ሰው ሲደክም ማንም አሁን የከለ ልጅ መከረውት የከለ ልጅ መከረው ከሚባለው በኖሮ መከር ነው። ሰው ልጅ ኖሮ ይመከራል። በትክክለኛ መንገድ ላይ የሚያሳርፈው ችግር ብቻ ነው የሚያስገባ በስራ መንገድም ሆነ ሁሉም ነገር ላይ እና ይሄንን ነው። አመሰግናለሁ ስለጠየቀኝ። እሺ እንግዲህ ጋይስ በጣም በሚያሳዝን ሁኔታ ፕላስቲክ የሚለቃቅሙ ታይላንድ ምናምን ፈልገን አጣናቸው። በቃ የትም እንዳሉ አላቅም። ሰፈርም ኢቭን እስከ ወንዝ ድረስ ሄጄ ያለው የሉም። ሶ በቀረን በ45 ብር እራታችን መብላት ስላለብን እራታችን በልተን በቀጣይ ቪዲዮ ልጆቹን ፈልጌ የት እንዳሉ አሳያቸዋለሁ። እስከ መጨረሻ ቪዲዮ ተከታተሉ። እንግዲህ ጋይስ ከቀደም ጀምረን ስንት ብር ቀርቶናል? 45 ስለቀረን በ45 ብሩ ምንድነው የምንበላው? አስተናጋጇን ጠርተን እንጠይቃታለን። እስቲ እስከ መጨረሻ ቪዲዮን ተከታተሉ እንደምንል። ቁርስና ምሳ በልተናል። ይሄ እራት ነው የሚሆነው ማለት ነው። ማማ እንዴ የሆነ ቻሌንጅ እየሰራ ነበር እና በ100 ብር መዋል ነው። እስካሁን 45 ብር ቀርቶናል። በ45 ብር ምንድነው የምንበላው? እንግዲህ ተመልካቾቻችን በ45 ብሩ ደግሞ ምን እንደበላን ገምቱ። እስከ መጨረሻ ስለተከታተላችሁን እጅግ አርጌ አመሰግናችኋለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ መሆን እንዳትረሱ።